ሁለት ኃያላን ሁለት ግዙፎች አንደኛው ጮክ ብሎ ቀና ብሎ በነጻነት የሚሰራ We will make America powerful ሌላኛው ደግሞ ጸጥ ብሎ አጎንብሶ በትኩረት የሚታገል አሜሪካና ቻይና ታላቅ ያደረጋቸውን አስተሳሰብና ፍልስፍና እናወራለን። እነሱ አገር ለመገንባት የተጠቀሙበትን ጥበብ እኛ የራሳችንን ህይወት ለመገንባት እንጠቀምበታለን። ትኩረታችን ፖለቲካ ወይም ጂኦፖለቲክስ አይደለም፣ የራሳችንን ህይወት መቀየር ነው። ለስራችን፣ ለኑሯችን፣ ለትዳራችን፣ ለቢዝነስ ወይ ከሰዎች ጋር ላለን ግንኙነት የሚጠቅሙ አስገራሚ የህይወት ትምህርቶችን ከሁለቱ ሀገራት ፈልቅቀን እንወስዳለን። ቻይኖች እንደዚህ ከመሰልጠናቸው በፊት ሴንቸሪ ኦፍ ሂዩሚሊዬሽን የመዋረድ ክፍለ ዘመን የሚባል ወቅት አሳልፈዋል። በብዙ ጦርነቶች ተሸንፈዋል። ሀገራቸው ተቆራርሶ በነ እንግሊዝና በጃፓን እንደ ባሪያ ተገዝተዋል። ብዙ ግፍ ደርሶባቸዋል። የሚገርማችሁ እንግሊዝ ለቻይና ዜጎች ኦፒየም የተባለ አደንዛዥ እጽ ትሸጥላቸዋለች። ከዛ ወጣቱ ሱሰኛና አላማ ቢስ ሆነ፣ ኦፒየም እየተጠቀመ። ከዛ የቻይና መሪዎች ከዚህ በኋላ እኛ ኦፒየም አንፈልግም አሉ። ከዛ እንግሊዝ እንደ አሜሪካ ሀያል ነበረችና ያኔ ወዳችሁ ነው የማትፈልጉት ብላ ጦርነት ከፈተች። ከዛ እንግሊዝ ጦርነቱን አሸነፈች። ቻይናን አንበርክካ ወጣቶቿን ሱሰኛ አደረገች። ያው እሷ ደግሞ ንግዷን አጣጣፈች። 1949 ላይ ብሶት የወለደው ታላቁ ታጋይ ማኦ ዜዱንግ መጡና ፒፕልስ ሪፐብሊክ ኦፍ ቻይና ወይም የቻይናን ሪፐብሊክ በትልቅ ትግል መሰረቱ። ማኦ ቢመጡም ቻይና ግን ረሃቡ፣ ችግሩ፣ ድህነቷ እየባሰ ሄደ እንጂ እየቀለለ አልመጣም። ለቀጣይ 30 ዓመት ከዓለም ተነጥላ በሯን ዘግታ ከማንም ሳትገናኝ ቀረች፣ ቆማ ቀረች። በዚህ መሃል ግን የሲንጋፖርና የጃፓን እድገት ያስቀና ነበር። ቻይና ሶሻሊስት ሀገር ናት። ይሄ ማለት ሁሉም ነገር በመንግስት ቁጥጥር ስር ነው። ማደግ አልቻሉም። 1980 ላይ ግን አንድ ትልቅ ነገር ተፈጠረ። ዴንግ ሺያኦፒንግ የተባለው መሪ እንዲህ አለ፣ ድመቷ ጥቁር ትሁን ነጭ ትሁን ችግር የለውም፣ ዋናው አይጥ መያዟ ነው አለ። ቻይናን ከጠቀመ የምንመራበትን ፖሊሲና ህግ እንቀይራለን አለ። ከዛ ቻይናን ክፍት አደረጋት። የዓለም የንግድ ድርጅት ወይም ወርልድ ትሬድ ኦርጋናይዜሽን WTOን ተቀላቀለ። ማንኛውም ሰው ቻይና መጥቶ ፋብሪካ፣ ሱቅ ወይም የፈለገው ንግድ መስራት ይችላል አለ። እሱ ሐሳቡን ሲቀይር ቻይናም ተቀየረች። ይሄ ውሳኔ ቻይናን እስከ መጨረሻው ቀየራት። የዓለም የምርት ማዕከል ወይም ማኑፋክቸሪንግ ሃብ አደረጋት። በምርታቸው ዓለምን ተቆጣጠሩ። እርግጠኛ ነኝ ከለበሳችሁት ልብስና ጫማ ጀምሮ ይሄንን ቪዲዮ እስከምታዩበት ስልክና ላፕቶፕ ድረስ ቻይና የተመረተ ነው። አይፎን ብትይዝ ሳምሰንግ፣ ዴል ቢኖርህ HP፣ ሌኖቮ፣ የቻይና እጅ የማይነካው ምርት የለም። ኢትዮጵያ ብትኖር አሜሪካ፣ ከሳሎን እስከ ሽንት ቤት ድረስ የነሱ እጅ ሳይነካው የትኛውም ዕቃ አንተ ቤት አይገባም። ታዲያ ምንድነው የምንማረው ከቻይና ካላችሁ ራስህን ክፍት አድርግ። አንዳንዴ ሐሳብህን ቀይር። ደረቅ አትሁን። ቻይና ድርቅ ብላ ሶሻሊስት ሆና በሯን ዘግታ ብትቀመጥ አሁንም ድሃ ትሆን ነበር። ክፍት ስለሆነች ከዓለም በጂዲፒ ከአሜሪካ ቀጥላ ሁለተኛ ሀብታም ሆነች። 400 ሚሊዮን ቻይናውያን ሚድል ክላስ ናቸው። አስቡት፣ የኢትዮጵያ ህዝብን 4 እጥፍ የሚያህል ህዝብ ማለት ነው። ቤዚክ ነገር አሟልቶ ቤት፣ መኪና ኖሮት ጥሩ ገቢ ኖሮት እየኖረ ነው። አንተም ራስህን መቀየር ከፈለክ ደረቅ አትሁን። የሚጠቅምህ ከሆነ ከጠላትህ ለምን አይሆንም? ተማር፣ ኮርጅ። ሁሉን አውቃለሁ ልክ ነኝ አትበል። ሞኝ ብቻ ነው ሁሉን አዋቂ። አመለካከትህን ለመቀየር አትፍራ። በፖለቲካ በሃይማኖት የማይመስል ሰው ለአንተ የሚጠቅምህን ነገር ከነገረህ ተጠቀምበት። ራስህን አትቆልፍ፣ ክፍቱን። ሁሌም ተማሪ ሁን። አሁን ባለው አመለካከትህና ዕውቀትህ አሁን ያለውን ገቢ ነው የምታገኘው። ተመሳሳይ ነገር እያደረግ የተለየ ነገር መጠበቅ ሞኝነት ነው። ስለዚህ አዲስ አስተሳሰብ፣ አዲስ ዕውቀት ስትቀበል አዲስ ነገር ወደ ህይወትህ ይመጣል። ለውጥ አትፍራ። እንደ ቻይና ከመዋረድ ወደ መከበርና መፈራት ከፍ ያደርግሃል። ሌላው የቻይና አስገራሚ ጸባይ ሜሪቶክራሲ የሚባል ፍልስፍና አላቸው። ይህንንም ሐሳብ ከሲንጋፖሩ መሪ ሊኳን ዩ የኮረጁት ነው። ማንም ሰው ወደ መሪነት ወደ ከፍታ የሚመጣው ሜሪቱ ታይቶ ነው። ሜሪት ማለት ችሎታ፣ ልምድ፣ ዕውቀት ከዚህ በፊት ያመጣው ለውጥ ወይም ውጤት እንደማለት ነው። አሁን ለምሳሌ የወቅቱ የቻይና መሪ ሺ ጂንፒንግ በጣም አንባቢ፣ ምጡቅ፣
አሳቢና ለውጥ ፈጣሪ ናቸው። ከታች ቀበሌ ተነስተው የቻይና ከተሞችን ግዛቶችን አስተዳድረው አቅማቸውን አሳይተው ነው የሀገር መሪ የሆኑት። አሜሪካ ደግሞ ሜሪቶክራሲ ሳይሆን ዲሞክራሲ ነው። ታውቃላችሁ፣ ሜሪቶክራሲ ቅድም እንዳልኳችሁ በችሎታና በብቃት መምራት ማለት ነው። ዲሞክራሲ ደግሞ በብዙሃኑ ህዝብ ተቀባይነት አግኝቶ መምራት ማለት ነው። በሌላ አነጋገር ፖፑላር መሆን፣ ተቀባይነት ማግኘት፣ ታዋቂ መሆን ማለት ነው። ምርጫ ማሸነፍ የአንድን መሪ ብቃት አያሳዩ። ምክንያቱም ፖፑላሪቲ ኮንቴስት ነው፣ ወይም ታዋቂ የመሆን ውድድር በሉት። ምክንያቱም ታዋቂ የሆነው ያሸንፋል። ከሩዝቬልት በኋላ የተነሱ መሪዎች በሙሉ ይበልጥ ታዋቂ ስለሆኑ ነው ያሸነፉት፣ ከጆ ባይደን በስተቀር ማለት ነው። ይሄ ማለት ሚዲያውን የተቆጣጠረ በየአካባቢው አግሬሲቭ ሆኖ ራሱን ያስተዋወቀ ተወዳዳሪ ያሸንፋል። ይሄንን ለማድረግ ደግሞ ብር ያስፈልጋል። ባለሀብቶች፣ የፖለቲካ ደላሎች ወይም ሎቢስቶች መሪዎችን በጣም እንዲታወቁ ስፖንሰር ያደርጓቸዋል። በሶሻል ሚዲያው፣ በሜንስትሪም ሚዲያ ማለትም በቲቪ በሬዲዮ ከህዝብ ጋር ያገናኟቸዋል። ለመረጣቸው ህዝብ ሳይሆን ካሸነፉ ለዛ ባለሀብት ኢንተረስት ይሰራሉ ማለት ነው። ለዛ ነው ሁሉም የአሜሪካ መሪዎች ለእስራኤል ጥቅም የሚቆሙት። አይፓክ የሚባል ድርጅት በቢሊዮን የሚቆጠር ብር ሎቢ ያደርጋቸዋል፣ ይሰጣቸዋል። የቻይና መሪዎች ግን ሙሉ ትኩረታቸው የህዝባቸውን ጥቅም ማስከበር ላይ ነው። ከዚህ ምን እንማራለን ካላችሁ፣ ሜሪት ላይ አተኩር። በሰዎች ተቀባይነት ማግኘት ያንተ ጎል ወይም ዓላማ መሆን የለበትም። የራስህ መስፈርት ሊኖር ይገባል። የራስህ ሮድማፕ፣ የምትመራበት መንገድ ያስፈልግሃል። የምታምንበትን የምታደርግ ቆራጥ መሆን አለብህ። ቤተሰብ፣ ጓደኛ፣ ማህበረሰብ ያስቀመጠውን መስፈርት ወይም ህግ በየቀኑ መከተል ግዴታ አይደለም። እነሱን የማስደሰት ግዴታም የለብህ። የእውነት የሚወዱ ከሆነ እንደውም እነሱ የመረጡልህን ሳይሆን አንተ የመረጥከውን ደስ ያለህን ስታደርግ ነው ደስ ሊላቸው የሚገባው። ዕውቀትን፣ ጥበብን፣ የተረጋጋ ህይወትን ምረጥ እንጂ በሰዎች መወደድን፣ ተቀባይነትን አታሳድ። ያለበለዚያ እነሱን ለማስደሰት ስትጋጋጥ ራስን ታጣዋለህ። ከዛ እንደ ቲቪ ሪሞት ስሜትን ይቆጣጠሩታል፣ ከፍ ዝቅ ያደርጉሃል። እነሱን ለማስደሰት እድሜህን ታባክናለህ። ሰዎችን ራሱ ስትከተል ዕውቅናውን፣ ተወዳጅነቱን ሳይሆን ችሎታውን፣ ለአንተ የሚሰጥህን ጥቅም አይተህ ተከተል። ኢትዮጵያ ውስጥ ብዙ ፖፑላር ሰዎች አሉ፣ ታዋቂ የሆኑ ማለት ነው። ልክ ስታያቸው እንዴ እንትና እኮ ነው የምትላቸው በጣም ብዙ ሰዎች አሉ። ጥቂቶች ደግሞ ኢንፍሉዌንሻል ወይም ተጽዕኖ ፈጣሪዎች አሉ። የሆነ ሰው ህይወት ላይ ለውጥ የፈጠሩ በሐሳብ በአስተሳሰባቸው መሪ የሆኑ ጥቂት ሰዎች አሉ። እነሱን መርጠህ ተከተል። ወደ ቻይኖቹ እንመለስ። ቻይኖች ማደግ ሲጀምሩ አሜሪካኖች መቅናት ጀመሩ። በክፉ አይን እነሱን ማየት ጀመሩ። ከዛ የቻይና ታላላቅ የሚባሉ ድርጅቶች ላይ ማዕቀብ መጣል ጀመሩ ለማፈራረስ። በ2018 በዶናልድ ትራምፕ ውሳኔ ሁዋዌ የተባለው የኔትወርክና የኤሌክትሮኒክ አምራች ድርጅት ትልቅ ዱብዳ ወረደበት። ሁዋዌ ስልክ ላይ አንድሮይድ ሰርቪስ እንዳይሰራ አደረጉት። Google is blocking Chinese technology giant Huawei from future updates to some of its phone apps. ይሄ ማለት አንተ ሁዋዌ ስልክ ቢኖር ስልክ ላይ ጉግል አይሰራም፣ ዩቲዩብ አይሰራም፣ በቃ ወይም የጉግል ፕሌይ ስቶር ላይ ያሉ አፕሊኬሽኖች አይሰሩም። በአጭሩ ምን ማለት ነው? ስልክህ ቀፎ ሆነ። ምን ታደርገዋለህ ከመደዋወል ውጪ? በጣም ተስፋ የሚያስቆርጥ ኪሳራ ነበር ለሁዋዌ። ሁዋዌዎች ግን ተስፋ አልቆረጡም። የራሳቸውን ኦፕሬቲንግ ሲስተም ሰሩ። አመታት ፈጅተውም ቢሆን ሃርመኒ አሉት የሰሩትን ኦፕሬቲንግ ሲስተም። Huawei has released its much anticipated Harmony operating system. ከዛ ደግሞ ኒቪዲያ የሚባል ዓለም ላይ ቁጥር 1 የቺፕስ አምራች የሆነ የአሜሪካ ትልቅ ድርጅት አለ። ከዛ የአሜሪካ መንግስት ምን አለ መሰላችሁ? ለቻይና ምንም አይነት ቺፕስ እንዳትሸጡ ብሎ ከለከላቸው። ቺፕስ ማለት ለኤሌክትሮኒክስ፣ ለስልክ ይሆናል፣ ለሞባይል ብቻ አሁን በዚህ ዘመን ለምንጠቀማቸው ፈጣን ፕሮሰስ ለሚያስፈልገው ነገር የሚገጠም ዕቃ ነው። ያለሱ ቴክኖሎጂ የሚባል ነገር አይታሰብም፣ ወይም አሪፍ አገልግሎት ልታገኙ አትችሉም ያለ ቺፕስ ማለት ነው። በተለይ ኤሌክትሮኒክስ ላይ ቻይና ደግሞ ኤሌክትሮኒክስ በማምረት አሁን ዓለም ላይ ቁጥር 1 ናት። ስለዚህ ቺፕስ እንዳይገዙ ሲከለከሉ ለማምረት ስለሚቸገሩ በጣም ጊዜ ወስደው ውስብስብ የሆነውን ቺፕስ የማምረት ፕሮሰስ ታግለው የራሳቸውን አመረቱ። ሲሰሩ ግን ጸጥ ብለው ነበር። ዓለም ያወቀው ሲጨርሱ ነው። በ2013 የቴስላ መኪና መስራች ሆነው ኤሎን መስክ ስለ BYD ሲጠየቅ በንቀት በጣም እየሳቀ ነበረ የመለሰው። And as you're familiar with BYD, which is also on the West Coast, I think they're ramping up production of their electric vehicles. ምክንያቱም ያኔ ገና ነበሩ፣ አይደርሱብኝም ብሎ ነበር ያሰበው። የባትሪ አምራች ድርጅት ብቻ ነበሩ BYDዎች። ከዛ ግን ራሳቸውን እያሳደጉ እያዘመኑ ከ10 ዓመት በኋላ በኤሌክትሪክ መኪና ተወዳዳሪ ብቻ ሳይሆን ቴስላም በሽያጭም በገቢም በለጡ። እንደተሳቀባቸው ወድቀው አልቀሩም። ቻይኖች ከኋላ ሲከተሉ አታያቸውም። የምታያቸው አልፈው ከፊት ሲመሩ ነው። ታዲያ ምን እንማር ካላችሁ ራስህን ጸጥ ብለህ አሻሽል።
ራስ ላይ ጸጥ ብለህ ስራ፣ ድምጽህን አጥፍተህ ተለወጥ። ስኬትህ ራሱ ጮሆ ይናገራል። ሰዎች ውጤትህን ካላዩ አያደንቁህም። ጥረትህን፣ ልፋትህን፣ ትጋትህን ደግሞ ማንም አያይልህም። ይሄንን አውቀህ ጥረትህን ቀጥል። ለምን አላደነቁኝም አላከበሩኝም አትበል። መናቅ እንደውም ጥሩ ነው። ሰው አይን ውስጥ እንዳትገባ ያደርግሃል። ስትለወጥ፣ ስታሸንፍ ግን የምትፈልገውን ስታሳካ ግን ማጨብጨባቸው አይቀርም። አንተ ግን ለጭብጨባቸው ሳይሆን ከትላንት የተሻለ ሰው ለመሆን ወጥረ ስራ። ስትለወጥ ደግሞ እንቅፋት ይበዛብሃል፣ ምቀኛ ይበዛብሃል። ከጸናህ ግን የማታሸንፈው ነገር የለም። ሌላው ቻይኖች የሚያስገርመው ጸባያቸው የማይኮርጁት ነገር የለም። በተለይ ድሮ የሆነ የአሜሪካ የጃፓን ወይ የሌላ ሀገር ምርት ካለ ቻይኖች ደግመው ይሰሩታል። እነሱ ሲሰሩት ዋጋው ይረክሳል፣ ኳሊቲው ግን ደካማ ነው። ግን ይኮርጃሉ ሳይታክቱ። ከዛ ገበያውን በምርታቸው ያጥለቀልቁታል። ኮራጃ ሆነው ግን አልቀሩም። ቀስ እያሉ የቀደሟቸውን ሀገራት እየተከተሉ ከነሱ እየተማሩ የራሳቸውን ወደ መፍጠር መጡ። አሁን በዓለም በፈጠራ ብዛት ቻይና አሜሪካንን በልጣ አንደኛ ሆናለች። ታዲያ ምን ልማር ከዚህ ካልከኝ መኮረጅን አትፍራ። ፌክ ኢት ቲል ዩ ሜክ ኢት ይባላል። እስክትሆን ድረስ አስመስል ማለት ነው። ማስመሰል ማለት ሰዎች እንዲወዱህ እንዲቀበሉ ሳይሆን አንተ መሆን የምትፈልገውን ሰው ወይም ያንን ማንነት ለመሆን መጣር፣ ለመምሰል መታገል ማለት ነው። አሪፍነት ነው። ጎበዝ መሪ ለመሆን እኮ መጀመሪያ ጎበዝ ተከታይ መሆን አለብህ። አንተ የደረስክበት ላይ የደረሰ አንተ ህልሜ ነው የምትለውን ነገር በሙሉ ያሳካ የሆነ ሰው አለ። የዛን ሰው ልምድ ስረቅ፣ የሚያነበውን መጽሐፍ አንብብ፣ የተማረውን ነገር ተማር፣ የህይወት ዘይቤውን ወይም ላይፍ ስታይሉን ተከተል። ለማስመሰል ሞክር በአቅምህ ማለት ነው። ከዛ ቀስ በቀስ የዛ ሰው ህይወት፣ የዛ ሰው ስኬት፣ የዛ ሰው ኤቭሪቲንግ ወደ አንተ ይመጣል፣ ወደ ህይወትህ ይመጣል። ከዛ የራስህን ቅመም ስትጨምርበት ደግሞ ያንን ሰው መሆን ብቻ ሳይሆን ከዛ ሰው በላይ ስኬታማ ልትሆን ትችላለህ። ቻይና እንደሆነችው ሐሳባችንን እንጠቅልለው። አንደኛ ክፍት ሁን። አዲስ ነገር ለማወቅ ለመሞከር አትፍራ። እንደው መፍራት ያለብህ አለመለወጥን ነው፣ ቆሞ መቅረትን ነው መፍራት ያለብህ። አስተሳሰብህን የሚፈታተኑ ነገሮችን በተለየ መልክ እንድታስብ፣ በአዲስ መልክ እንድታይ የሚያደርጉህን ነገሮች አትሽሽ። ምናልባት አንድ የምትቀይረው አስተሳሰብ ህይወትን እስከ መጨረሻው ሊቀይረው ይችላል። ሁለተኛ ሜሪት ላይ አተኩር። ሰዎች የሚያምኑበትን ሳይሆን አንተ የምታምንበትን አድርግ። ሜሪት ማለት ችሎታ ማለት ነው። ስለዚህ ራስህን በልምድ በእውቀት በችሎታ አሳድግ እንጂ ሰዎችን ለማስደሰት ብለህ አትባክን። ሶስተኛ ጸጥ ብለህ ራስህን አሻሽል። ቀጣዩ ዓላማህን እቅድህን በዙሪያ ያሉ ሰዎች ማወቅ አይጠበቅባቸው። በዚህ ዘመን ሁሉም ሰው ትኩረት ለመሳብ ይሞክራል። የእዩኝ ዘመን ነው። በሶሻል ሚዲያ ላይ አለባበሱን፣ አበላሉን፣ አደጋገሱን፣ አኗኗሩን ሊያሳየህ ኢምፕረስ ሊያደርግህ ይሞክራል። አንተ ግን ራስህ ላይ አተኩር። ጫጫታውን አትስማ። ከዛ ስኬትህ በራሱ ሰዓት ይጮሃል። አራተኛ መኮረጃ አትፍራ። ህይወትህን የሚቀይረው በየቀኑ ደጋግመህ የምታደርገው ነገር ነው። በየቀኑ ከጻፍክ ጸሐፊ ትሆናለህ። በየቀኑ ካነበብ አንባቢ ትሆናለህ። ስለዚህ ለምን በየቀኑ መሆን የምትፈልገውን ሰው አትሆንም? ያ ሰው የሚያደርገውን ለምን አታደርግም? እንደሱ ማሰብ፣ እንደሱ መናገር፣ እንደሱ ለጊዜ ክብር መስጠት። ከዛ በኋላ እንደሱ ስኬታማ ትሆናለህ። ልትበልጠውም ትችላለህ። እስከ መጨረሻው ስለቆያችሁ ስላደመጣችሁ በጣም አድርጌ አመሰግናለሁ። ቸር ቆዩልኝ።